አመሰግናለሁ። ሁላችሁም ለአቀረባችሁትም ጥያቄ ለሰጣችሁ ማስተያየት ከልቤ አመሰግናለሁ። ትንሽ ከመጀመሪያው ከተውበውም ልጀምርና የሁላችሁንም ሪሌት ያደረኩኝ ለመመለስ ልሞክር። ከማክሮ ኢኮኖሚክ ፖሊሲ ለውጥ ጋር ተያይዞ ያመጣባችሁ አጠቃላይ በቢዝነስ ፕላናችሁና በስራችሁ ላይ ያመጣባችሁ ቻሌንጅ የለም ወይ ነው? በአጠቃላይ የማክሮ ኢኮኖሚክ ቼንጁን ወይም ለውጡን የፖሊሲ ለውጡን እንደ ፓኬጅ ብንወስደው እንደ ተቋም ብቻ ሳይሆን ያው እንደ ሀገር ስናየው እንደ ፓኬጅ ብንወስደው በርካታ የሚያመጣቸው የሚፈጥራቸው መልካም አጋጣሚዎች አሉ ለኢትዮ ቴሌኮምም ለሌሎቻችን ማለት ነው። በዛው ልክ ቀደም ብዬ እንደጠቀስኩት ለውጥ እንደመሆኑ ለውጥ እንግዲህ ያው ፕሮሰስ ነው የሚሆነው። በእነዚህ ሂደቶች ውስጥ እንግዲህ ሊያጋጥሙ የሚችሉ ውስንነቶች ይኖራሉ። በተለይ በለውጡ መጀመሪያ አካባቢዎች ተግዳሮቶችም ይኖራሉ ማለት ነው። ተግዳሮት አይኖርም ብንል ያው ሐሰት ይሆናል ማለት ነው። ስለዚህ ለውጥ እንደመሆኑ የሚያመጣው መልካም ነገር ይኖራል። ለኢትዮ ቴሌኮም ለምሳሌ ከመልካም አጋጣሚዎች ከሚፈጥራቸው ነገሮች ከዚህ ቀደም በውጭ ምንዛሬ ውስንነት ምክንያት የምንፈልጋቸው ማስፋፊያዎች በበቂ ሁኔታና ፍጥነት ማስፋፋት ያልቻልንበትን አሁን ይህ ለውጥ የውጭ ምንዛሬ አቅርቦትን የተሻለ ያደርገዋል ብለን እናስባለን። ይሄንን ታሳቢ ያደርገናል ማለት ነው። የማክሮ ለውጡን ካያችሁት አንዱ ይዞ ሊመጣ የሚችለው ተጨባጭ ለውጥ እሱን ነው ብለን እናስባለን። ነገር ግን እንዳልኩት ሂደት እንደመሆኑ ወዲያውኑ ይሄ አቅርቦት ይኖራል ብሎ ማሰብ አይቻልም። ስለዚህ በዚህ ምክንያት ደግሞ ኢትዮ ቴሌኮም በአመቱ ለማሳካት ያሰባቸው ቀደም ብዬ እንደጠቀስኩት ከ1 ቢሊዮን በላይ የውጭ ምንዛሪ የሚፈልጉ ማስፋፊያዎችን ይሰራል ማለት ነው። ስለዚህ ይህንን የውጭ ምንዛሪ በሚፈልገው ፍጥነት ካላገኘው ማስፋፊያው ሊዘገይበት ይችላል ማለት ነው። ሆኖም ግን እቅድም ስትራቴጂም ሲዘጋጅ ታሳቢ የሚደረጉ ጉዳዮች እንዳሉ ሁሉ ታሳቢ ያደረግነው መልካም የሆኑ ነገሮችን ይዞ ይመጣል። አንዱ የውጭ ምንዛሪ አቅርቦታችንን የተሻለ ያደርገዋል የሚል እሳቤ ይዘናል ማለት ነው። በዛው ልክ ደግሞ እናንተም እንደጠየቃችሁት ከዚሁ ጋር ተያይዞ በተወሰነ ደረጃ ደግሞ የኑሮ ውድነት ይመጣል ተብሎ ይታሰባል እስከሚረጋጋ ድረስና የማክሮ ኢኮኖሚክ ፖሊሲ ቼንጁ የሚያመጣቸው ፍሬዎች ረዘም ያለ ጊዜ የሚወስድበት እንግዲህ 3-4 አመት ድረስ አይደል የተለያዩ ውጤቶችን የምናይበት ነው የሚሆነው ማለት ነው። እስከዛው ድረስ አሁንም መጀመሪያ አካባቢዎች ላይ ኢንፍሌሽን ይኖራል ብለን ኤክስፔክት እናደርጋለን። ከዚህ ጋር ተያይዞ የደንበኞቻችን የመክፈል አቅምም እንደዚሁ ኢምፓክትድ ሊሆን ይችላል ብለን እናስባለን ማለት ነው። እናንተም እንደጠቀሳችሁት ይህንን ለማቋቋም በተለይ በዝቅተኛ የኑሮ ደረጃ ላይ ያለው ማህበረሰብ መቋቋም እንዲችል መንግስት የወሰዳቸው ኢንተርቬንሽኖች አሉ። ለምሳሌ እንደጠቀሳችሁት የደሞዝ ማሻሻያ ማለት ነው። ይሄ በተወሰነ ደረጃም ቢሆን ደግሞ የሚያመጣውን ተግዳሮት ወይም ደግሞ ችግር ብለን ልንወስደው መነሻ ላይ የሚሆነው በተወሰነ ደረጃ ሊያሻሽለው ወይም ሊቀርፈው ይችላል ማለት ነው። ስለዚህ እነዚህን ሁሉም እና ሌሎችንም ታሳቢ አድርገን ነው የምንሰራው ማለት ነው። አስተውላችሁ እንደሆነ የማክሮ ኢኮኖሚክ ፖሊሲ ቼንጁ እንደተከናወነ ኢትዮ ቴሌኮም ወዲያውኑ የታሪፍ ወይም የፕራይስ ለውጥ አላደረገም። ይህን ያላደረገበት ምክንያት ከዚህ ቀደም ስንነሳ ታስታውሳቻላችሁ 2018 ሴፕቴምበር አካባቢ ካስታወሳችሁ ማለት ነው ሰፊ የሆነ የታሪፍ ማሻሻያ ስላሽ የምንለው ከ40 እስከ 50 በመቶ የሚሆን በሀገራችን ቀደም ባሉት ከዛ እንግዲህ ከ2018 በፊት ቀደም ባለው ጊዜ ተደርጎ የማይታወቅ አይነት የታሪፍ ማሻሻያ አድርጎ ነበር። ይህን ሲያደርግ ያስተላለፈው መልእክት እንደምታስታውሱት የደንበኞቻችን የማህበረሰባችንን የመክፈል አቅም ያገናዘበ ሊሆን ይገባዋል ብሎ የወሰደው እርምጃ ነው ማለት ነው። ይሄ ማለት በእኛ ኢንዱስትሪ አፎርደቢሊቲ የምንለው ዛሬም ኢትዮ ቴሌኮም በአፎርደቢሊቲ በእጅጉ ያምናል ማለት ነው። ስለዚህ ከዛ በኋላ የተለያዩ የታሪፍ ማሻሻያዎችን እያደረግን እናንተም እንደገለጻችሁት የቅርብ ሪፖርትም የሚያሳየው ልናየው እንችላለን። ኢትዮ ቴሌኮም ከአፎርደቢሊቲ አንጻር በጣም ቺፕስት በቮይስም በዴታም እንደሆነ የሰሞኑ ሪፖርቶችም የሚያመላክተው ይህንኑ ነው ማለት ነው። ይሄ ማለት ግን ፕራይሱን ሳታስተካክሉ እናንተ ሰርቫይቭ ታደርጋላችሁ የሚለው ጥያቄ ተገቢና ትክክለኛ ጥያቄ ነው ብዬ ወስዳለሁ። ይህን ምልበት ምክንያት ዘለን ግን ወዲያውኑ ታሪፉን ያላስተካከልንበት እንዳልኳችሁ የደንበኞቻችንንም አጠቃላይ ደግሞ የማክሮ ኢኮኖሚክ ቼንጁ እንዲረጋጋ ጤናማ እንዲሆን እንደ ሀገር ውጤታማ ሆኖ እያንዳንዱ ግለሰብም ተቋምም ከመልካም ውጤቱ ተጠቃሚ እንዲሆን ነው እኛም የምንፈልገው ማለት ነው።
ስለዚህ እያየን የነበርነው ዘግየትም ያልነው ይሄንን እቅድም መከለስ የሚያስፈልገን ምክንያት አንዱ ምክንያት ይሄ ነው ብያቸዋለሁ። ሁሉም ደንበኞቻችን ላይና ሁሉም ምርትና አገልግሎቶቻችን ላይ ፕራይስ አንጨምርም፣ ታሪፍ ሁሉም ላይ አንጨምርም። ነገር ግን የደንበኞችን የመክፈል አቅም ያገናዘበ ባንዳንድ ምርትና አገልግሎቶቻችን ላይ እንደዚሁም ለምሳሌ እኛ ማስ ማርኬት ምንድነው በዝቅተኛ ደረጃ ላይ ያለ በወር በጣም በትንሹ ኤርታይም የሚገዛ ብዙ ለመግዛት አቅም የሌለው ላይ ምንም አይነት ወይም ለኮኔክቲቪቲ የምንላቸው ማለት ነው አፎርዳቢሊቲን ኢንሹር ለማድረግ ያመጣናቸው ላይ ምንም አይነት የፕራይስ ጭማሪ አናደርግም። ማሻሻያ ፕሪንሲፕሉ እሱ ነው የሚሆነው ማለት ነው። መርህ ሊኖረው ይገባል ብለን እናስባለን። ለምንድን ነው እንደዚህ የምትሉት? እናንተን ራሱ ውጤታማ ያደርጋችኋል ወይ ሰርቫይቭ ትዘልቃላችሁ ወይ የሚለው ትክክለኛ ጥያቄ ሆኖ ዲጂታል ኢትዮጵያ የተሰኘ ትልቅ ራዕይ ይዘናል። ያ ራዕይ ሁሉንም ኢኮኖሚ የሚያንቀሳቅስ የዜጎችን ህይወት ምን ብለናል የሚያቀል የኑሮን ኳሊቲ ጭምር የሚያሻሽል ነው ብለናል። እሱን ዲፊት የሚያደርግ ወይም ደግሞ ከዛ ተጻራሪ የሆነ ነገር ማድረግ ለኛ ከራዕያችንን ራሱ እንደማክሸፍ በሉት እንደሱ እንዳይሆን ብልሃት የተሞላበት በብዙ እውቀት በብዙ ትንታኔ የት ጋር ቢጨመር ዜጎቻችን አሁንም የቴሌኮም አገልግሎት የዲጂታል አገልግሎት ተጠቃሚ ሆነው መቀጠል እንዲችሉ ይረዳቸዋል የሚለውን ሰፋ ያለ ትንታኔ ሰርተናል ማለት ነው። ስለዚህ ያንን መሰረት ያደረገ ሂደት ለምሳሌ አይታችሁ እንደሆነ የውጪ ጥሪ በከፍተኛ ሁኔታ እንዳላችሁት ከለውጡ በኋላ እንግዲህ በ57 እና በ120 ብር ገደማ ነው እየተነጋገርን ያለ ነው። እንደዛም ሆኖ አዲስ አመት ለኢትዮጵያኖች ለኔም ለናንተም አጠቃላይ ለማህበረሰባችን ትልቅ ትርጉም ያለው ባለ እንደሆነ እናውቃለን። ዘመን አመትን የምንቀይርበት ስለዚህ በርካታ የውጪ ጥሪዎች የምናስተናግድባቸው ከባላቶች መካከል አንዱ አዲስ አመት ነው። ምንም አይነት ጭማሪ እሱ ጋር ሳናደርግ አዲስ አመቱንም ሲቀበልም የሚደውልም የሚቀበልም በሚፈልገው ልክ መቀበል እንዲችል መልካም ሆኖ እንዲያልፍልን በማሰብ እንደዛ አስቀጥለናል ማለት ነው። ስለዚህ አሁንም ያሉብንን ወጪዎች በሚገባ በማስተዳደርና ወጪ ቆጣቢ ሆነ ስርዓትን በሰፊው በማስፋፋት የደንበኞችን የመክፈል አቅም ታሳቢ ያደረገ መጠነኛ የሆኑ የፕራይስ አጀስትመንቶች ይኖሩናል። ግን አክሮስ ዘ ቦርድ ለሁሉም ደንበኞች ላይ እንደዛ እናደርግ ማለት ነው። መርሁን ነው እንድትረዱልኝ እንድትገነዘቡልኝም ከምንም በላይ የምፈልገው ማለት ነው። የኢትዮ ቴሌኮም ብቻ ሳይሆን የቴሌኮም ዘርፍ ቀደም ብዬ እንደጠቀስኩት ከሚያስገኘው ከሚያመነጨው ገቢና በአንድ ሀገር ጂዲፒ ላይ በቀጥታ ገቢ ከሚያመጣው ገቢ በላይ ትልቁ ቁልፍ ጉዳይ ደግሞ አለ። ያ ቅድም እንዳልኳችሁ ኢኮኖሚውን ማሳለጥ ፊውል ማድረግ ትልቅ ሚና ነው የሚጫወተው እያንዳንዱ ዘርፍ ውጤታማ እንዲሆን ማለት ነውና እሱኛው ራዕይ ምንድነው ዲፊት እንዳናደርገው አይደለም። ያንን ራዕይ በሚያስቀጥል መልኩ ነው ምንም አይነት አጀስትመንት የምናደርገው የሚለውን ለማንሳት ነው። ሌላው ምናልባት ከዚሁ ጋር ተያይዞ ከማክሮ ጋር ተያይዞ የተነሳው ጥያቄ የኢትዮ ቴሌኮም ሰራተኞችን በሚመለከት ማለት ነው። የኢትዮ ቴሌኮም ሰራተኞች አጠቃላይ የቤኔፊት ፓኬጃችን ወይም ደግሞ ሳላሪ ፓኬጃችን ተወዳዳሪ ነው ብለን ልንወስደው የምንችል ነው ማለት ነው። ግን የምንከተለው መርህ ሰው ተኮር አይታችሁት እንደሆነ የትኩረት መስካችን ከስድስቱ አንዱ ሂውማን ሴንትሪክ ሃይ ፐርፎርሚንግ ካምፓኒ ይላል አይደል? ስለዚህ ሰው ተኮር የሆነ ተቋም ነው። በመማማር ላይ እንደዚሁም ደግሞ በሚሰራው ስራ ላይ ደግሞ መሰረት ያደረገ ቤኔፊት ፓኬጅ ያለው ነው ማለት ነው። ስለዚህ ይህን መሰረት ያደረገ አሁንም ማሻሻያዎች አድርገናል። ወደፊትም እንደዚሁ እንዳስፈላጊነቱ እናደርጋለን ማለት ነው። ተቋሙ እስካሁንም የመጣበት ርቀት ገቢ ማስገኘት ብቻ ሳይሆን ይሄንን የሚሰሩ የሚያስተዳድሩም ተገቢው የክፍያ ስርዓት ኖሮ በዛ ነው እየተዳደረን ያለ ነው ማለት ነው። ያው ተቋማችን ለማስቀጠል ከሚያስፈልጉን ጉዳዮች አንዱ እሱ ስለሆነ እሱንም እንደዛ እያየንን ያለ ነው ብለን ልንወስድ እንችላለን ማለት ነው። ሜቢ ከማክሮ ጋር ተያይዞ ያለው ነገር ይሄን አንሳና ምናልባት የምትረዱኝ ታምራት ላነሳው ጥያቄ ቴሌብር ትክክለኛ ጥያቄ ነው። ጥያቄውን ግን ከመለስን በጣም ቆይተናል። በዋይፋይም በሮሚንግም ቴሌብርን ከውጪም ሆነ አክሰስ ማድረግ የምትችሉበት እድል ከፈጠርን ቆይተናል። ኮሙኒኬትም አድርገናል ለደንበኞቻችን። አሁንም ቴሌብራችሁ ላይ ኮንሰንት መስጠት ብቻ ነው የሚጠበቅባችሁ። ቴሌብር ላይ በዋይፋይ መገልገል ራሴ ነኝ ብላችሁ እዛው ላይ
መቀጠል ትችላላችሁ፣ በዋይፋይ መገልገል ትችላላችሁ። በሮሚንግም እንደዛው። ተሳሳትኩ? ይሰራል ማለት ነው። በዋናነት ይሄን ያደረግንበት ምክንያት ከዚህ ቀደም ማብራሪያ ሰጥቼ የነበረው እናንተን ደንበኞቻችንን ፕሮቴክት ለማድረግ ነው ማለት ነው። ቁጥራችሁን በዋይፋይ ሌላ ሰው አክሰስ አድርጎ ያው ቴሌብር ዋሌታችሁ ነው አሁን አይደለ ብዙ ነገር የምታደርጉበት፣ ገንዘብ የምትልኩበት፣ የምትቀበሉበት ባንክ አካውንታችሁ ማለት ነው። ስለዚህ ግብር የምትከፍሉበት፣ በርካታ ክፍያዎች የምትፈጽሙበት እንደመሆኑ ሃይሊ ሴኩርድ መሆን ይጠበቅበታል። ይሄንን ሄደር ኢንሪችመንት የምንለው የሴኩሪቲ ፊቸር አፕላይ በማድረጋችን በነገራችን ላይ እንደ ዲጂታል አገልግሎት አቅራቢ እኛን በጥሩና በከፍተኛ ደረጃ ከፍ አድርጎ ያስቀመጠን ነው ማለት ነው። በዓለም አቀፍ መድረኮች ስንገኝ የቴሌብር አቅማችንን ለብዙዎች ተሞክሮ እየሰራ ያለውን በሀገር የዲጂታል ኢኮኖሚ ግንባታ እንደዚሁ ተሞክሯችን እያካፈልን ነው የምንገኘው። ብዙዎች በ17 16 ወይም 18 ዓመት ሰርተው ያልደረሱበትን ነው በ3 ዓመት ሰርተን ለሌሎች ጥሩ ተምሳሌት እየሆነን ያለ ነው። አንደኛው የሴኩሪቲ ፊቸሮቻችን የተሻለ ቁመና ላይ እንዳለ ቴሌብርና ኢትዮ ቴሌኮም በሴኩሪቲ ቱልስ ሶሉሽንስ የታጠቀ መሆኑና በተለይ በአጭር ጊዜ የቴሌብር ትራንዛክሽንና ደንበኞች በከፍተኛ ሁኔታ እንዲያድግ የረዳው ትረስት ስላደረጉት ደንበኞቹ ጭምር ያው ኢንዱስትሪው የሚያሳየው ይሄን ነው። ትረስት ያላደረጋችሁትን የማታምኑትን ሶሉሽን ዲጂታል ፕላትፎርም ዝም ብላችሁ አትጠቀሙ፣ ገንዘብም አታስቀምጡበትም አይደለም። ስለዚህ ትረስቱም እንዲጨምር ደንበኞች መተማመን እንዲኖር ነው ይሄን ያደረግነው ማለት ነው። ይሁንና ግን ደግሞ ኢንኮንቪኒየንስ ይፈጠረብን ስላሉ ደንበኞቻችን ተጨማሪ ፊውቸር አሁንም አፕላይ አድርገናል። በባለፈው በፐርፎርማንስ ያሳወቅንም ጊዜ ይመስለኛል እንደዚሁ በተመሳሳይ መድረክ ላይ ስገኝ ማብራሪያ ሰጥቻለሁ። በዚህ ጉዳይ መስራት በዋይፋይ እንደሚሰራም በሮሚንግም እንደሚሰራ ማለት ነው። አሁንም እንደዛ መገልገል የምትችሉ መሆኑን ለማሳወቅ ወዳለሁ። ሌላኛው ምናልባት የተነሳው ከሀገር ወጣ ብለን እንሰራለን የሚለው በነገራችን ላይ ቀደም ባሉት አሁን ምናልባት 2 ዓመት እንደዚህ ሆኖናል። ካፓሲቲ ጎረቤት ሀገሮችም እንሸጣለን እናቀርባለን፣ የአይፒ ካፓሲቲ ማለት ነው እና ሌሎችም አሁን ማስፋፊያ ነው እያደረገን ያለ ነው። እንዳላችሁት እንግዲህ መስፍን እንዳልከው ይሄንን ምን ጉዳዮች ላይ ነው የምትገቡት የሚለው እንግዲህ ፍሬ ያፍራና በመጀመሪያ የበጀት ዓመቱ መጀመሪያ ላይ እንደመሆናችን ኤክስፕሎር የምናደርጋቸው ጉዳዮች ይኖራሉ። ምን ነገሮችን ይዘን እንቀርባለን የሚለው ማለት ነው። ኦክቶበር የሞባይል ወርልድ ኮንግረስ አፍሪካ ይከናወናል። እዛ ላይ በዋናነት በአፍሪካ ላይ ቀዳሚ የዲጂታል ትራንስፎርሜሽን ሚና እየተጫወቱ ካሉ መካከል ኢትዮ ቴሌኮም በቀዳሚነት ያለውን ሶሉሽኖች እንዲያቀርብ ተጋብዟልም መድረክም ተዘጋጅቶለታል። በዛ ላይ እንግዲህ ሰፋ ያሉ አገልግሎቶቻችን በተለይ በዋናነት አገልግሎት የምንለው ሀገርን ሪፎርም የሚያደርጉ ጉዳዮች ላይ የሰራናቸው ስራዎች ይዘን እንቀርባለን። እነዚህ ሶሉሽኖች እንግዲህ ሌሎች ሊጠቀሙበት እንደሚፈልጉ ፍላጎት እንደሚያሳድሩ ተስፋ እናደርጋለን ማለት ነው። እነዚህና መሰል ሌሎች የዲጂታል ሶሉሽኖችንም ይዘን እንቀርባለን። ይሄ የውጭ ምንዛሪ ገቢያችንን ያሳድግልናል፣ እንደዚሁም ደግሞ ማርኬታችንን እንድናሰፋ ትልቅ እድል ይፈጥርልናል ማለት ነው። ሌሎች የተነሱት ከተለያዩ ከጸጥታ ከደህንነት ጉዳይ ጋር በተያያዘ የሚቋረጥ የቴሌኮም አገልግሎትን በሚመለከት ምናልባት በዚህ ጉዳይ ላይ ኤቲካል ለመሆን ወይም ፕሮፌሽናል ለመሆን ከኩባንያዬ የስራ ድርሻና እንደዚሁም ከኔ ማንዴት ውጪ በሆነ ጉዳይ ላይ ዝርዝር ማብራሪያ መስጠት ተገቢ ላይሆን ይችላል። የሚመለከታቸው የባለድርሻ አካላት ዝርዝር ማብራሪያ የሚሰጡበት ሆኖ ነገር ግን እንደ አገልግሎት የቴሌኮም አገልግሎት ሰጪና ደንበኞቻችን የኛ እንደመሆናቸው ተጠቃሚ እንደመሆናቸው መጠን በተወሰኑ ኤሪያዎች ላይ እንዳላችሁት የአገልግሎት መቋረጥ አለ። ምናልባትም ወደ ጳጉሜ 5 እንደዚህ አካባቢ የነበረ ከዛ ደግሞ በቅርቡ ማለት ነው ከበዓል በኋላ ማለት ነው። ስለዚህ እነዚህ በእናንተም እንደተረዳችሁት ከጸጥታ ጉዳይ ጋር የተያያዘ ነው። ስለዚህ ዝርዝሩን የሚመለከታቸው ባለድርሻ አካላት ማብራሪያ ቢሰጡበት የተሻለ ነው የሚሆነው ማለት ነው። በዚህ ምክንያት ግን ለተፈጠረው የአገልግሎት መቋረጥ እንደ አገልግሎት አቅራቢ ይቅርታ ነው የምንጠይቀው ማለት ነው። ከዚሁ ጋር ተያይዞ አድሬስ ለማድረግ የምወደው ግን አገልግሎት ሲቋረጥ የገዙትን ፓኬጅ ሳይጠቀሙ ይቀራሉ። ከዛ በኋላ ምን ለማድረግ አስባቸዋል? አንደኛው የኢትዮ ቴሌኮም መርህ ላልተጠቀማችሁበት አገልግሎት ምንም አይነት ክፍያ እንድትከፍሉ አንፈልግም። ምናልባት በዚህ አጋጣሚ ልገልጽላችሁ ወደው እንደ መርህ ካስቀመጥ ነው ለምሳሌ ሰርቪስ ሌቭል አግሪመንት ኤስኤል የምንለው አለ።
ተቋማት አንዳንድ ተቋማት ከኛ ጋር ፈርመው የሚወስዱት ማለት ነው። ባልነው 24 ሰዓት አገልግሎት እንሰጣለን ብለን 24 ሰዓት ካልሰጠን በወሩ መጨረሻ ደግሞ እኛ የምንቀጣበት ማለት ነው። እንዲህ አይነት መርህ ነው ተግባራዊ እያደረግን ያለ ነው። ውድ ደንበኞቻችንን በተለያየ ምክንያት አገልግሎት ሲቋረጥ ላልተጠቀማችሁበት አገልግሎት አናስከፍልም። የገዛችሁትን ፓኬጅ የሚመለከት መጠቀም አለመጠቀማቸውን አንዳንዱ ኤሪያ ላይ ለመለየት አስቸጋሪ ስለሆነ ነው። አለበለዚያ ግን ለመመለስ ከዚህ ቀደም እንመልሰን እናውቃለን። አሁንም ይሄንን እየለየን እንመልሳለን ማለት መርሃችን ይሄ ነው። በፍጹም ላልተጠቀማችሁበት አገልግሎት ክፍያ ልትፈጽሙ አይገባም። እኛም ማስከፈልም አንፈልግም። ይልቁኑ አገልግሎቱን ስላላገኛችሁ ነው ይቅርታ ልንጠይቅ የምንወደው ማለት ነው። ይህ አሰራር ወንድሜ ለጠየቀው ተግባራዊ እያደረገን እንቀጥላለን ማለት ነው። በአጠቃላይ እንግዲህ የያዝነው እቅድ እንዳላችሁት እናንተም አምቢሽየስ ነው። በዋናነት ስለ ቁጥር ሳይሆን ከቁጥሩ በስተጀርባ ስላለው ትርጉም ያለው ኢምፓክት ነው እኛ ኦብሰስድ ይሆን ነው ኮሚትድ ይሆን ነው ማለት ነው። ስለዚህ አጠቃላይ የሀገራችንን ልማት፣ እድገት፣ ትራንስፎርሜሽን የዜጎች ኑሮ በማሻሻል ላይ መሰረት ያደረገ የቴሌኮም እና የዲጂታል ሶሉሽን በማቅረብ ይሄም ደግሞ አስተማማኝ ዘላቂነት ያለው ጥራቱን የጠበቀ እንዲሆን ነው እንደ አንጋፋ ቀዳሚ የቴሌኮም እና የዲጂታል አቅራቢ እየሰራን ያለ ነው። በዚህ ሂደት ውስጥ በተለይ የዲጂታል ሶሉሽንን በማስፋፋት በቴሌብር አማካኝነት የፋይናንስ አገልግሎትን ተደራሽ የማድረግ ስራ እየሰራን ነው። አካታችም የማድረግ ማለት ነው። አንደኛው ጥያቄ በባንክ ስራ ላይ እየገባችሁ ነው የሚለው ነው። በመጀመሪያ በባንክ ስራ ላይ ገብተናል ለማለት ከይቅርታ ጋር ለኔ እንደዛ ለማለት እቸገራለሁ። እንደውም እያደረገን ያለነው እኮ ዲጂታሉን ተጠቅመን ከየኪሳችን ከየቦርሳችን ውስጥ ያሉ ጥቃቅን ገንዘቦችን ወደ ኢኮኖሚው እንዲቀላቀሉ ነው እድል የፈጠር ነው። በ3 አመት ከ2.7 ትሪሊየን የኢትዮጵያ ብር በቴሌ ብር እንዲንቀሳቀስ ስናደርግ እኮ 1 ብርም 2 ብርም እኮ ትርጉም ኖሯት ወደ ዲጂታል ፕላትፎርም መጥቶ መገበያየት እንድንችልበት አቅም የፈጠረ ነው። ሲቀጥልም ደግሞ በፋይናንስ አገልግሎት ተካታች ያልነበሩ አድሬስ ያላረግናቸው ያለገለገልናቸውን የማህበረሰብ ክፍል ነው እያገለገለ ያለ ነው። ከዚህ ቀደም የትኛው ባንክ ነው 1000 ብር 2 ብር 100 ብር ብድር ሲሰጥ ነበረ ወይ ማለት ነው? ያላገለገልነውን ማህበረሰብ ነው እኛ ያገለገለን ያለ ነው። ወይም ደግሞ በኮንቬንሽናል የባንኪንግ ሰርቪስ ለማገልገል አስቸጋሪና ወጪው ከፍተኛ የሆነውን አገልግሎት ነው በዲጂታል እያሳለጥን ያለ ነው። ከ5 ሚሊዮን በላይ ዜጎች ወደ 13 ቢሊዮን የሚሆን ብድር በቴሌ ብር አማካኝነት በ2 አመት ውስጥ አግኝተዋል። ይሄ የሀገራችንን የፋይናንስ አገልግሎት ተደራሽና አካታች ከማድረግ አንፃር በነገራችን ላይ በጣም ዝቅተኛ እኮ ነው ካለን የናሽናል ባንክ ያወጣውን ሪፖርት ማየት ነው። ገና ሰፊ ክፍተት አለ ልንሰራበት የሚገባ እንኳን ልንቀራመተው ገና ሰፊ ነው። መቼ ደረሰና ሁላችን አግኝተናል ወይ? እያንዳንዱ ጥቃቅንና አነስተኛ የምንለው ጀማሪ ፈጠራ ያለው ንግድ ላይ የተሰማራ ወጣት እንደዚሁም ትንንሽ ተቋማት የጀመሩትን ንግድ ስራዎች ፈጠራዎች ወደ ገበያ ለማቅረብ የፋይናንስ አቅርቦት እያመቻቸን ነው ወይ የሚለው እኮ አንዱ እንደ ሀገር ያለብን ውስንነትና እንደውም ተባብረን ለባንኮች ያለኝ መልእክት ተባብረን ይሄንን እንደውም ዲጂታሉን ተጠቅመን ሌቨሬጅ አድርገን ማስፋት ነው። በርካታ ባንኮች ደግሞ ይሄ እንደገባቸው ምክንያቱም ከዋና ስራ አስፈጻሚዎች ጋር ውይይት እናደርጋለን። ብዙ ዲጂታሉ መነቃቃትን እንደፈጠረ አገልግሎት እንዲስፋፋ እንዳደረገ የግብይት ስርዓቱን እንዳዘመነ እንዳፈጠነም ጭምር ነው ሲገልጹ መሰማውና የተወሰኑ የእይታ ልዩነት ሊኖረን ይችላል። ኢትዮጵያ በጣም ሰፊ ናት። ከ100 ሚሊዮን በላይ ህዝብ ነው እያወራን ያለ ነው። ትልቅ ማርኬት ነው። የፋይናንስ አገልግሎት ተደራሽነታችን ስንት ፐርሰንት ላይ እንዳለ የብሔራዊ ባንክ ሪፖርትን መመልከት ነው። ብዙ የቤት ስራ ነው የሚጠብቀን። በጣም ብዙ የቤት ስራ ነው የሚጠብቀን ገና ከፋይናንስ አገልግሎትን ተደራሽ ከማድረግ አንፃር ማለት ነው። ስለዚህ እኔ የሚሻለው የሚሆነው ኢትዮ ቴሌኮም አሁንም በፓርትነርሺፕ ያምናል ከባንኮች ጋር ነው እየሰራን ያለ ነው። ይሄንን የጥቃቅን ብድርና ቁጠባ የኢትዮ ቴሌኮምን ፈንድ አይደለም እንጠቀመው የባንኮችን ነው። እንደዚሁም ደግሞ ከማርኬቱ ላይ በእነዚህ ባስፋፋ ነው እንግዲህ ከ78 ሚሊዮን በላይ ደንበኞች አሉን። ቴሌብር ዛሬ ከ48 ሚሊዮን በላይ ደንበኞች አሉት። ይህንን ተጠቅመን ጥቃቅን ገንዘቦችን ወደ ኢኮኖሚው እናምጣ እንቀላቅለው
የዲጂታል ኢኮኖሚው ተጠቃሚ የሆኑ ዜጎች ነው እያለን ያለነውና በትብብር ብንሰራ ብዙ ኮላቦሬት የምናደርግበት ኤሪያ አለ። ሰፊ ነው ገና መች ተነካ። ለዚህ ነው እኮ ገና ብዙ አንታፕድ የሆኑ ኦፖርቹኒቲስ አሉ ብለን የምናምነው እኛ አልተነካም። እንደ ትልቅ ማርኬት የኢትዮጵያ ማርኬት በጣም ትልቅ ነውና በጋራ ብንሰራ ያላገለገልነው ማህበረሰባችን ያላካተትነው ማህበረሰባችን ብናካትት የቴክኖሎጂን አቅም አሟጠን ብንጠቀም ነው መልካም የሚሆነው ማለት ነው። ከረሚታንስ ጋር ተያይዞም ለተነሳው የባንክ ስራ ለመስራት ሳይሆን እንደምታውቁት ፎሬክስ ቢሮ ሌሎችም እኮ ፓራል ማርኬቱ ሲሰራው የነበረ ነገር ነው። ባንክ ብቻ የሚሰራው አይደለም። በዋናነት ወደ ሀገር የሚመጣውን የረሚታንስ ኢንፍሎ ለማሳደግ ነው ትልቁ ዓላማችን። ቀደም ብዬ እንደጠቀስኩት እንግዲህ አስተማማኝ የሆነ የቴሌኮም እና የዲጂታል ኢንፍራስትራክቸር ለመገንባት ለማዝለቅ ከፍተኛ የሆነ የውጭ ምንዛሪ ይፈልገናል። ለምን? በርካታ መሰረተ ልማቶች ከውጭ ተገዝተው የሚመጡ እንደመሆናቸው ማለት ነው። ለዚህ የውጭ ምንዛሪ ያስፈልጋል። እንደ ሀገር ያለንን የውጭ ምንዛሪ አቅማችንን ማጎልበት ያስፈልጋል። አንደኛው ምንጭ ደግሞ ረሚታንስ ነው። ረሚታንስ በሁሉም አጋጣሚዎች እንዲመጣ ነው የምንፈልገው። በባንክም በሌሎችም እንደ ቴሌብር ባሉ ፕላትፎርሞችም እንዲመጣ ያስፈልጋል፣ እንዲያድግ ማድረግ ያስፈልጋል። ለዚህ በጋራ ነው እየተረባረብን ያለነው። ይሄንን እያስተባበረም ያለንን ሶሉሽኖች ዲጂታል ሶሉሽኖችና ሰርቪስ ሴንተሮችን ተጠቅመን የረሚታንስ ኢንፍሎ እንድናሳድግ እያበረታታ ያለው ብሔራዊ ባንክ ባንኮችን እንደ ኢትዮ ቴሌኮም ያሉ ዲጂታል ሶሉሽን አቅራቢዎችንም ጭምር ነው ኢንከሬጅ እያደረገ ያለውና ይሄ የምንፎካከርበት ሳይሆን ገና መች መጣ ስለ ቢሊየን ዶላር ኦፍ ረሚታንስ ነው እየተነጋገርን ያለነው። ገና እኮ አልመጣም፣ ብዙ መምጣት ይጠበቅበታልና ብዙም የባንኮችን ስራ የምንወስድበትም አይደለም። የዲጂታሉ ሰርቭ የሚያደርገው ሰርቭ ያልተደረገ አድሬስ ያልተደረገ ማርኬት ገበያ አለ፣ ማህበረሰብ አለ። እሱን ነው እያደረግን ያለ ነው። ያንን ስናደርግ ደግሞ አሁንም በትብብር መስራት የምንችልበት ብዙ መልካም አጋጣሚዎች ስላሉ ትብብሩን ለዚህ ነው በፓርትነርሺፕ እና ስትራቴጂክ ኮላቦሬሽን ላይ ኢትዮ ቴሌኮም ያምናል። የሚሰራቸው ስራዎችም በዚህ መልኩ ነው ለበጀት አመቱም ለመስራት ያሰበው ብዬ ቀደም ብዬ የገለጽኩት ማለት ነው። አይ ቲንክ ይሄ ሳቲስፋይ ያደርጋል ብዬ ተስፋ አደርጋለሁኝ። እነዚህ ነበሩ መሰለኝ ዋና ዋና ጥያቄዎቻችን። ስለነበረን ጊዜ በጥሞና ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። 2017 በድጋሚ ለሁላችንም ብሩህ አዲስ አመት እንዲሆንልን ከልብ እየተመኘው የስራ አጋሮቻችን አብራችሁን የሚሰሩ የኢትዮ ቴሌኮም በተለያየ መልክ የምትሳተፉ ማለት ነው በዚህ ምህዳር ላይ አሁንም አብሮነታችሁ እንዳይለየን በአክብሮት ልጠይቅ እወዳለሁ። ውድ የሚዲያ አጋሮቻችን በድጋሚ ጥሪያችንን አክብራችሁ በዚህ ስለተገኛችሁ ከልብ እያመሰገንኩ መልካም ቀን ይሆንልን።